ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን እምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከሥራ ተባረርኩ፣ እንደገና ደግሞ ይሄ ቀደረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልተኸኝ ነው ወይ? እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ረስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገድ ያለበት። እግዚአብሔር የሚያስፈራሩ ነገሮችን ብቅ የሚያደርጋቸው መከራዎችን እንዲመጡ የሚያደርገው እኛን ስለሚጠላን አይደለም፣ እንዲሰበስበን። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን፣ ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቃል? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር ራት እበላለሁ ብሏል። መከራ ጥንካሬ፣ ትዕግስት ይሰጣል። ትዕግስት ተስፋ ይሰጣል። ተስፋ ደግሞ አያሳፍርም። ተስፋም ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ሥጋችንን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስላደረገልን ስለ ቸርነት ሥራው ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ሐዋርያት፣ የቅዱሳን ነቢያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤታቸው በረከታቸው ከእኛ ጋር ይሁን። የተከበሩ አባታችን መልአከ ገነት መዝገቡ ላቀው የዚህ ቤተ ክርስቲያን አስተዳዳሪ፣ የተከበራቸው አባቶቻችን ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸሩ አምላካችን ኢየሱስ ክርስቶስ በዚህ ስለሰበሰበን እንዲያስተምረንም ስለፈቀደልን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረንም ፈቃዱ ይሁንልን። እንማማራለን። ርዕሱን እነግራችኋለሁ። ከዚያ በፊት አንድ ሐሳብ መናገር ስለፈለኩ ነው፣ በኋላ እንዳይዘነጋኝ። ምንድነው? ቅድም ብፁዕ አባታችን አቡነ ገብርኤል ነፍሴ የወደደችውን አገኘሁ በሚል ርዕስ አስተምረውናልና በቤተ ክርስቲያናችን ስርዓት ሁሉም ነገር ትርጉም አለው፣ ችግር የለውም። ልጅ አስተምሮ አባት በኋላ ቢናገር መደምደሚያ ማረሚያ ይሆናል። አባት ደግሞ መጀመሪያ ተናግሮ ልጅ ኋላ ከተናገረ አባት መሰረት ይሆናል ማለት ነው። ልጅ ከዚያ ቀጥሎ ይሰራል ማለት ነው። ጌታ አስተምሮ ኋላ ሐዋርያት እንዳስተማሩት። ስለዚህ ባርከው ለመስጠት ነው የጀመሩልን። ከሳቸው ተነስተን እንሄዳለን ማለት ነው እና ብፁዕ አባታችን ነፍሴ የወደደችውን አገኘሁ እንዳሉ እኔ ሁልጊዜ ነፍሴ ከምትወደው ነገሮች ዛሬ አንዱን ያየሁ ይመስለኛል እና በጣም ነው ደስ ያለኝ። ክርስቶስ ነው ዋናው። ደግሞ በሐሳብ ደረጃ ነፍሳችን የምትፈልገው ብዙ ነገር አለ። አንዱ የምፈልገው ነገር ሁልጊዜ እኔ ብቻ አይደለሁም፣ የቤተ ክርስቲያን መምህራን ሁሉ የሚመኙት ሁልጊዜ በጉባኤ ቤት ያሉ መምህራንም፣ ካህናትም፣ ዲያቆናትም፣ የቤተ ክርስቲያን አባቶችና ማህበር ሁሉ የሚመኙት ሊቃነ ጳጳሳት ለምእመናን በትምህርት ቅርብ የሚሆኑ መቼ ነው የሚል ጥያቄ ነበረን። ሁልጊዜ ነው የምንጠይቀው። ምክንያቱም ጌታችን ኢየሱስ ክርስቶስ አርከ መሃይምናን ይባላል በኪዳን ስናመሰግን።
አርከ መሃይምናን ማለት ነው የምእመናን ወዳጅ ጓደኛ ወንድም እንደማለት ነው፣ ቅርብ ማለት ነው። እና ሊቃነ ጳጳሳት ለምእመናን በትምህርት ቅርብ መሆን አለባቸው። ሊቃነ ጳጳሳት አስተዳዳሪዎች ማኔጀሮች ብቻ አይደሉም፣ መምህራን ናቸው። መምህራን ናቸው። ጌታችን ኢየሱስ ክርስቶስ ለሐዋርያት 5 መክሊት ሲሰጣቸው ከ5ቱ መክሊቶች አንዱ ማስተማር ነው፣ ሁለተኛው ማቁረብ ነው፣ ሶስተኛው ጳጳስ መሾም ነው፣ አራተኛው ቄስ መሾም ነው፣ አምስተኛው ዲያቆን መሾም ነው። ለጳጳስ 5 መክሊት አለው። ከ5ቱ መክሊቶቹ አንዱ ማስተማር ነው የጳጳስ። ስለዚህ ጳጳስ መምህር ነው። ሊቃነ ጳጳሳት ሁልጊዜ ቢያስተምሩ ምእመናን ተስፋ ያገኛሉ፣ የሚያጠፋ ይታረማል፣ ማንም ቤተክርስቲያን ውስጥ ገብቶ አይጫወትም፣ በረከትም እናገኛለን። ሊቃነ ጳጳሳት የክርስቶስ እንደራሴዎች ናቸው፣ የቅርብ ተጠሪዎቹ ናቸው፣ ወዳጆቹ ናቸው፣ የልብ አማካሪዎቹ ናቸው። ትልቅ ማዕረግ ነው። እነሱ ለኛ ቅርብ በሆኑ ቁጥር ክርስቶስ ለኛ ቅርብ ይሆናል። እና እንዲያውም ቅዱስ ዮሐንስ አፈወርቅ በከተማ መሃል ሁሉ ሲያልፍ ምእመናን እንደፈለጉ እንዲያገኙት አጃቢዎችን ያርቅ ነበር ይባላል። ስለዚህ አባቶቻችን እንዲህ በማስተማር ቅርብ እንዲሆኑ በሳምንት ሲሆን በሳምንት በየሀገረ ስብከታቸው ጉባኤ ቢያስተምሩ በሳምንት ካልሆነ እንደው በወር አንድ ቀንም አባቶቻችን ብናያቸው እኛም አርፈን እንቀመጥ ነበር ማለት ነው። ልጆቻቸው አርፈን እንቀመጣለን አባቶቻችን ካስተማሩ። እና በጣም ነው ደስ ያለኝ ይሄን በማየቴ። ብፁዕ ወቅዱስ አቡነ ሽኖዳ ርዕሰ ሊቃነ ጳጳሳት ዘግብጽ የግብፁ ፓትርያርክ በረከታቸው ይድረሰን ያረፉት አቡነ ሽኖዳ የረቡዕ ጉባኤ ነበራቸው። እድል ገጥሞኝ እኔም ዘንድሮ በእግዚአብሔር ፈቃድ የረቡዕ ጉባኤ የሚያስተምሩበትን ቦታ አይቼዋለሁ። አለቱን ፈልፍለው ስምዖን ጫማ ሰፊው ያፈለሰውን ተራራ አለቱን ፈልፍለው 20,000 ሰው መያዝ የሚችል መቀመጫ ያለው ልክ ምንድነው የምትሉት ወደ ላይ መቀመጫ ያለው ወንበር ሰርተው እነሱም ዛሬ ተራራ ያፈርሳሉ ማለት ነው። ቀድሞ ሳይሆን ዛሬም እያፈለሱ ነው። እዚያ ላይ የረቡዕ ጉባኤ ነበራቸው። ቅድም እንደነገርኳችሁ ብፁዕ ቅዱስ አቡነ ሽኖዳ የረቡዕ ጉባኤ ነበራቸው እና ወደ 20,000 ሰው የሚይዝ ወንበር አለ አይቼዋለሁ እኔ። እዚያ እያስተማሩ ነው ቤተክርስቲያኒቱን ወደ ክብሯ ይመለሷት እና ሲያስተምሩ ቆይተው ፓትርያርክ በሆኑ ጊዜ ህዝቡ ተሰብስቦ አንወደውትም አላቸው። ለምን ሲባል የረቡዕ ጉባኤን ያቋርጡብናል ነበር ያላቸው። ከዛ እሳቸው ምንድነው ያሉ? አይዟችሁ ልጆቼ፣ ጳጳስ ማለት መምህር ማለት ነው፣ ፓትርያርኩኝም አስተምራለሁ አሏቸው ማለት ነው። መጨረሻ ላይ እስኪሞቱ ድረስ እያስተማሩ አረፉ። ቤተክርስቲያኒቱን በእንዲህ አለልልና ጠበቋት። አሁንም አባቶቻችን ሊቃነ ጳጳሳት ወደ መድረክ መምጣታቸው ማስተማራቸው መተው ዝም ቢሉ ራሱ በረከት እናገኛለን። ትናንትና ብፁዕ አቡነ ቀውስጦስ መገኘታቸው ሐዲሳትን እንደ ውዳሴ ማርያም እየጸለዩ የተማሩ ናቸው። ደብረ ሊባኖስ ታሪካቸውን አውቃለሁ። እንደ ጸሎት እየጸለዩ የሐዲስ ኪዳን ጥቅሶችን ሲጠቅሷቸው እሳቸው የሚጠቅሷቸው ሳይሆን ራሱ ቅዱስ ጳውሎስ ተገኝቶ የሚጠቅሰው እስኪመስል ድረስ ነው የሚጣፍጥላቸውና እሳቸው ተገኝተው ሲማሩ እንደውም ይገርማችሁ የዛሬ ወር መጥቼ ሳለ ከጉባኤ የቀረውበት አንዱ ምክንያት ብፁዕ አቡነ ቀውስጦስ መጽሐፍ አንብብልኝ እያሉ እያነበብኩ ነው የነበረው ማለት ነው። መጽሐፍ እስኪ አንብብልኝ ብለው እሳቸው በዚህ ጊዜያቸው ያነባሉ። የእኛን ውርደት ተመልከቱ ማለት ነው። እስከ ምሽት ድረስ እያነበብን አንብብልን መጽሐፍ እያሉ ያስነብባሉ። ጥያቄ ይጠይቃሉ በዚህ ዕድሜያቸው እና መምጣታቸው እጅግ መልካም ነው። አንድ ነፍስ የወደደችውን ያልኩኝ ሊቃነ ጳጳሳት ወደ ትምህርት ወደ ማስተማር መምጣታቸው እጅግ መልካም ነው፣ ደስ ብሎኛል። ሁለተኛ ደግሞ አድባራት የቤተክርስቲያን አብያተ ክርስቲያናት አድባራት እንዲው ሱቅና ፎቅ ከመስራት አልፈው ህዝቡ እንዲማር ማድረጋቸው ይህ ትልቅ ነገር ነው። በዚህ ያሉት መላከ ገነት መዝገቡ በጣም እውነት እግዚአብሔር በሚያውቀው ማለት ነው። እግዚአብሔር በሚያውቀው መምህር ሊመጣልኝ ነው ብለው ምድር የሚሰሙ አለቃ እኔ አይቻላውቅም ማለት ነው። እሺ ብላችሁኛ ትመጣላችሁ የሚሉ ሰው ማለት ነው። እረኛ ማለት ሰው እንዲማርለት ነው። በጎቹን አስሮ በዱላ እየቆረቆረ የሚቀመጥ እረኛ ይሄ ነፍሰ ገዳይ ነው።
ለበጎቹ ውሃና ሳር የሚያቀርብ ነው እረኛ የሚባለው። እና ይሄን በማድረጋቸው በጣም ደስተኛ ነኝ። እዚህ ያሉት መምህራን መምህር ምስጢረ ሥላሴ፣ መምህር ኤልያስ ሁለቱም የሐዲሳት የብሉያት የሊቃውንት መምህራን ናቸው። ትዕቢት ሳይቃወማቸው ሌላ መምህር መጥቶ ያስተምር ማለት በራሱ ይሄ ፍቅርን፣ አንድነትን፣ እረኝነትን የሚያመለክት ነው። በጣም ደግሞ ሌላ ልዩ ውበት የሚያሳየው ደግሞ ምንድን እንደሆነ ተመልከቱ። ሊቃውንት እዚህ ቁጭ ብለው መማራቸው ደስ አይላችሁም? አዎ፣ እዚህ ተሰብስበው ካህናት አባቶቻችን አርአያ ሆነው ከበው እና እኔ እንደዚህ ደብር ውበት አላየሁም እና በጣም ነው ደስ ያለኝ። እግዚአብሔር የቤተ ክርስቲያንን ውበት እንዲህ አድርጎ ይመልስልን እና በዚህ ደስ ብሎኛል። ደብሩንም እጅግ አድርጌ እግዚአብሔር በዚህ አይነት መልክ ሌሎችንም እንዲያሳየን ፈቃዱ ይሁን።